ልክ አቤት ቆጠን እናንተ በሀገራችን የልጅ ማደያ ያው ተጀምሯል። በቃ ቀጥይ። ሰላም የቤቲ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሰሞኑን ጠፍቻለሁ። ያው ስራ ታውቃላችሁ ቢዚ እንደሆንኩኝ እግሬንም አሞኛል እና በበቀደም የሆነ ቃል ገብቼላችሁ ነበረ። ለምን ነው ቤቲ ቢዚ ሆንሽ ስትልኝ የሆነ አርቲስት ይዤላችሁ እመጣለሁ ብዬ ነበረ እና ዩቲዩብ ላይ ሄዳችሁ እዩት ስላችሁ ግርም ብላችሁ በቀደም ከላይ ሄዳችሁና ላሳያችሁ ልክ የሚለው ሙዚቃ ልጅታን ይዤ መጥቻለሁ። ነይ ግቢ። ይኸው ልካ አንዛ በነናሴ ልባኔናሴ አንዛ በነናሴ ልካ አንዛ በነናሴ ይሄ ነው የሚለው ሙዚቃ። እንግዲህ እኔ የጎንደር ቀሚስ ለብሼ እሷ ደግሞ የራሷን ቀሚስ ለብሳ ትመጣለች። ዩቲዩብ ልትከፍት ነው። ልካ የሚለው የተፖሰተ ሽጠው ነው አልበሙን ሽጠው በሌላ ዩቲዩብ ነው የተፖሰተው። ግን አሁን ቤቲ እባክሽ ታውቁኛላችሁ እኔ ለብዙ ልጆች ዩቲዩብ እንደከፈትኩኝ በጣም ብዙ ልጆችን ደሞዝተኛ ዩቲዩበር እንዳደረኩ ታውቃላችሁ። አሁን የመጣው ህግ ደግሞ በአዲስ አመት 8000 ዋቻውር ሰብስክራይብ ደግሞ ኦር አላቅም እንደዛ ስላለ ያው ልከፍትላት ነው። ልካልኬ ብዬ ልከፍትላት ነው። ከታች ከከፈተች በኋላ በኔክስት ቪዲዮ ስንመጣ ከታች ስማን ሸር አደርግላችኋለሁ። እየገባችሁ ሰብስክራይብ እያረጋችሁ የቤትዬ ወዳጅ እያላችሁ እንደማታሳፍሩኝ አውቃለሁ። አሁን የጎንደር ቀሚስ ለብሼ የልካልኬ ባህላ ቀሚስ ለብሰን እንመጣለን። ጠብቁኝ። ስሜ ርብቃ ጉዴ ወይም ልካ በሚል ሙዚቃ ታውቁኛላችሁ እና አሁን ዩቲዩበሯ ቤቲ ጋር ዛሬ ስለተገናኘው ደስ ብሎኛል። ስለዚህ እኔም አዲስ ዩቲዩብ ሊከፍት ነው። አበረታቱኝ። አመሰግናለሁ። ሁሌም አብረን እንመጣላችሁ። ከአሁን በኋላ ቀይረን እንምጣ። አንቀልባችን ታስታውሳላችሁ? ይሄ ካንቀልባ ነው። ካዛስ እየለበሰች ነው። በነገራችን ላይ አለባበሱን እያሳየች ነው። እየለበሰች ነው። እኔም እየተማርኩ ነው። ቀጣይ እኔም ለብሼ እመጣለሁ። እኔ ደግሞ እሷን የጎንደር ቀሚስ አለብሳታለሁ ወይ የወሎ አለብሳታለሁ። ይሄ እንግዲህ ካርና ሸኪኒ ነው የሚባለው። ይሄው የወገብ ጭሌ ማለት ነው ካርና ሸኪኒ ማለት። ስለዚህ ሴቶችን 8 ቁጥር የሚያስመስል ነው። እንግዲህ በጣም ትንሽ ጊዜ ሊወስድ ይችላል። ችግር የለም እና ይሄ ደግሞ አግርና እግር ላይ ይደረጋል። ይሄ ደግሞ ለጎቾ ነው የሚባለው። አንገት ላይ ይደረጋል። ይሄ ሙርሲ ቆንጆውን አያችሁት? ጢባራሙ ቲክቶክ ላይ እኔ ራሱ ኮሜንት ጽፍለት አያነብኝና አሁንም የነሱ ብሄር ነው ይሄ። ይሄ ከወገብ አረገች፣ ከአንገት አረገች፣ እዚህ ከእጇም አድርጋለች፣ ከጭንቅላቷ ከራሷ ይኸው ከዚህም አለ። እንግዲህ የባኔ ልጃገረዶችና ወጣቶች ለኢባንጋዲ ልጃገረዶች አንቺ ቢላዚ ስኪን ቢላ ነው ስጋ ምናምን ለማብላት ፌር ሲሰጥ ያው ቢላ ካልያዝክ እንግዲህ በምን ይቆረጣል? እኛ ከቢላዋ ከራሴ ይዘኝ ነው የምትመጣ። ኢትዮጵያ ብዙ ባህል ነው ያለው ጋይስ። ኧረ ጋይስ ዘወር እንበልተው ዘወር እንበል። ደረበችው ሁለት በጣም አው እስከ ጎጃሜው የውዝዋዜ የሚያሰለጥነው ልጅ አወቃችሁት? እሱ ጋር ቪዲዮ ሰርታለች። ይሄ ደግሞ ቃሺ ነው የምትባለው። እንግዲህ ሲመጣ ቡና ለመስጠት እችን ሳይጠለቅ አይ ቡና አይሰጥም፣ ነውር ነው አይደል? ስለዚህ የቃሺ የሚባለው ከላይ የሚለበሰው እንደ ነጠላ ማለት ነው። በእኛ ሀገር እንደ ነጠላ ነው። አዎ። ስለዚህ ያለ እሱ ቡና አለ እንግዲህ አይሰጥም ማለት ነው። እና ማሽን ታዋላ ይሄን ደግሞ ባላሰስ ተሰጥ ያው ጭፈራ እንደሞቅ ነው። ይሄ ድምጽ ስላለው ማለት ነው። ድምጽ አለው። ይሄ በዚህ ነው የሚጨፈረው። ያው ኢቫንጋሊ ሲያዩት የሚከብድ ይመስላል። አይከብድማ? ምንም አይከብድም። ዋው እዚህ ከኋላ ከኋላ ስታይሉን አሁን ደግሞ
ደርባለሁ። ይሄን ከፈለኩ እንደዚህም መተው ይቻላል። ፀጉሯ ደግሞ አይታችሁት ከሆነ ፀጉሯ እንትን ነው ጭቃ ነው ተቀብታ የፀጉር እንደዚህ ዙሪ የፀጉር ጭቃ የባህላቸው የሚጠቀልሉበት ማለት ነው። ይሄ የዳስነች ባል ነው የተሰራው ፀጉሬ ባለሙያ ነው የሚጠቀልለው። ይሄን ዝም ብሎ አይጠቀለልም። እሺ አንድ ጊዜ በይላችሁ ሙዚቃው ያንቺ እንግዲህ የራሷን ዩቲዩብ ከፍታ ስለምትመጣ ነው ሁላ የምናሳያችሁ። የራሷን ዩቲዩብ ከፍታ ስለምትመጣ በተከታታይ በእኔም በሷም እንደገና እንዞራለን። ገጠር ቦታ ምን ሄዳለን፣ ብዙ ቦታ እንሄዳለን፣ እናስጎበኛቸዋለን። በያ ጀምሪ እንደ ራስሽ እንደ ፊቱ ማለት ነው። ይጋ ዘበናት ኮናሲራ ዘበናት ሰርተረካ ሙዚቃዋ ነው። አንጋናካ አንዘበናት ወተበሎ አንዘበናት አራዘግደ አንዘበናት ኢራኮሬ ይያናንጎ አያችሁ ድምፁ ይበቃታል። በአማርኛ እኔ አላውቀውም። ቆይ ልብሴን ቀይሬ ልምጣ ደስ እንዲላት ለፎቶ። አዎ ልብሴን ቀይሬ ልምጣ። በነገራችን ላይ የጎንደር ይሄ ጎንደር ቀሚስ ነው የምታውቁት ታውቃላችሁ። ግን ሹሩባ ይኖረዋል ታውቃላችሁ። እኔ ስራ ስለሆንኩ ሹሩባ አልተሰራሁም። ነገ አመት በዓል ስለሆነ ነገ ሂጅ ተሰርቼ አብረን ከሷ ጋርም ኔክስት ቪዲዮ እንሰራለን። በሷ ቻናልም በተከታታይ ስለምንፖስት የጎንደር ቀሚስ ሙሉውን አላሟላ። ስሬት ይጎለዋል፣ ጆሮ ጌጥ ይጎለዋል፣ ሪባንና ድሪ ይጎለዋል ማለት ነው። ስለዚህ አጋጣሚ ያው እንግዲህ ባህላችሁን እናስተዋውቃችሁና ለሷ ዩቲዩብ ስለሚከፈት እንድታውቋት ነው። ምክንያቱም ከፍታ ዝም ብላ በዜሮ ተተተተ ያለ እንዳትለፈልፍ ያው እኔ ተመልካች ስላለኝ የኔ ተመልካች ቪዲዮ እንድጎበኟት በማለት የተነሳ ነው። እንደገና አርቲስት ናት። አንዳንድ አርቲስቶች አርቲስት ስለሆኑ ብቻ ያውቃሉ ማለት አይደለም። አርቲስት ናት ግን ምንም አታውቅም ስለ ዩቲዩብ። ስለዚህ መጣችና በወሬ ሰምታ እንደዚህ አይነት ልጅ አለች ሶሻል ሚዲያ የምትጠቀም ምናምን ስትባል እኔን ለመቅረብ ፈርታ ነበረ። ግን ሶሻል ሚዲያ ተጠቃሚ እሷም ስለሆነች ቲክቶክ ምናምን ያው ብዙ ሰዎች ጋር ስለተገናኘች ወደ ውጭም ሄዳ ስለነበረ በስራዋ በኩል ግን ግብ እያገኘችበት አይደለም። ስለዚህ ያው እንግዲህ ነገ ስለምታመሰግነኝ እኔ ዩቲዩብን ከፍቼ ሰጣታለሁ። ትሰራለች። ሰዓቱን ሞልታ ሰብስክራይቡን ሞልታ ስትመጣ ደግሞ እኔ ራሴ ሞን ያደርግላታለሁ። ገንዘብ እንዴት እንደሚከፍል አደርግላታለሁ። ከዛ በኋላ ሙዚቃም እየሰራች ትፖስታለች፣ አንዳንድ ነገሮችንም ታደርጋለች። እንግዲህ ፈጣሪ ካለም ወደ ጎንደር አብረን እንሄዳለን። ጎንደር ቀሚስ ይሄ ነው አለባበሱ እንግዲህ ሸክ ሸክ እና የምትያቸው ካለ በያቸው። አዎ የምትያቸው ነገር ካለ በይ ነው አትፍሪ። የምትያቸው ነገር ካለ አዎ የምትጠይቃቸው ጥያቄ ካለ ስለኔም መጀመሪያ እንዴት እንደፈራሽ ከዛ በኋላ ስትቀርቢ ደግሞ ምን አይነት ሰው እንደሆንኩ ንገሪያቸው። በጣም ደስ ብሎኛል ቤትን ስላገኘሁት። ምክንያቱም ያው እኔም እንግዲህ ሚዲያ ተጠቃሚ ቢሆንም እሷን በአካል እስከዛሬ አላገኘኋትም ነበረ። ግን ሁሌም ለማግኘት እሷን እየፈለኳት አላገኘኋትም። ግን አሁን ላይ እሷን በአካል አግኝቼ ተነጋግረን ቀጣይ ላይ ብዙ ስራዎችን አብረን መስራት እንዳለብን እሷም ደግሞ ለብዙ ልጆች የሁሉ ከፍታ ብዙ ልጆችን እንዳበቀች ሁሉ ሰምቻለሁ። እና ብዙም ጊዜ እንደዛ አይነት ሰዎች ጥቂቶች ናቸው እንደዛ አይነት ለሰው ነገር የሚያስቡት። እና ከዚህ በፊትም ያው እንደምታውቁ ልካ ስራዬን ያው ብዙ ሰው እንደምትወዱ ተስፋ አደርጋለሁ። ግን ይሄም ስራ በፊት ለሌላ ዩቲዩብ የተሸጠ ስራ ነው። ከዛ በኋላም የተለያዩ ስራዎችን ሰርቻለሁ። ግን በግል ቻናል ላይ አይደለም ስለከነበርኩት እና
አሁን እሷን ስላገኘሁትና ደግሞ አሁን በግሌቶዬ ብዙ ስራዎችን ያዘጋጀው ስለሆነ ቀጣይ ላይ ከሷ ጋርም ብዙ ስራዎችን ለመስራት ቃልም ስለገባችልኝ እናንተም ደግሞ ሰባላችሁ ልክ የገባችሁ ሰብስክራይብ ያደረጋችሁ እንድታበረታቱኝ ስል ተወዳችሁ ሲከፈት ይህን ቪዲዮ ባራል ከወጣ አይተን የእሷን እንከፍታለን። ያው ቁጥር እየፈለገች ነው፣ የሆነ ዘመድ አላት ውጭ ቁጥር እየፈለገች ነው። ቁጥሩ ሲሰጣት እኔ ከፍትላታለሁ። በቃ ከዛ በኋላ አብረን እንሰራለን። ባህሏን አማርኛ የእነሱን ቋንቋ ስለምትችል እየዞረች እያስተረጎመችኝ ፖስትላችኋለሁ፣ ትፖስትላችኋለች ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። የተሳሳትነው ስህተት ካለ በቀና መልኩ ኮሜንት ጻፍ። ስድብን አልፈልግም እኔ። በቃ በቀና ከኔም ስህተት ካለ ከእሷም ስህተት ካለ እንዴት አድርገን ማቅረብ እንዳለንባት ኔክስት እንድናቀርብላችሁ ኮሜንት እንፈልጋለን። እንወዳችኋለን። ባይ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ።